ዓለም የቴክኖሎጂ እድገት ጉዞ ውስጥ ኢትዮጵያ ወደ ኋላ እንዳትቀር እንዳትዘነጋ ተጠቃሚ እንድትሆን ከሚያደርጉ ነገሮች አንዱ ቴክኖሎጂን ኢምብሬስ ማድረግ ነው። ሲወጣ አልፈልግም፣ አላቅህም፣ አትመቸኝም ብሎ መግፋት ሳይሆን ሞር ለማወቅ እና ከዚያም ለመጠቀም መሞከር የሁላችንም እንደ ማህበረሰብ ልምምድ ባህል መሆን አለበት። ወደ ወጣቶች ሲመጣ የመጀመሪያው ነገር ፕሮብለም አፕሪሺየት ማድረግና ለዚያ ፕሮብለም መፍትሄ ማምጣት በአንድ ፓኬጅ የሚታዩ ጉዳዮች ቢሆኑም የብዙ ሰው ፈተና በዚያው በችግር ውስጥ ችግሩን በመናገር ችግሩን በመተንተን የሚጠመር ነው። ወደ መፍትሄ ሄድ ችግር እናያለን፣ ለዚያ መፍትሄ ማፈላለግ ነው ቴክኖሎጂ ማለት። አሁን ኢትዮጵያ ውስጥ ችግር ሞልቷል። በግራም በቀኝም በፊትም በኋላም ችግር አለ። የሚፈልገው ያንን ችግር የሚፈታ ቴክኖሎጂ የሚፈታ ዕውቀት ማምጣት ነው። ወጣቶች ያለውን ችግር እያዩ እንዴት እንደሚፈቱ የሚያስቡ ሶሉሽን ተኮር ከሆኑ መፍትሄ ተኮር ከሆኑ ቴክኖሎጂን ለመጠቀም ያለው ፋይዳ ግዙፍ ነው። ለምሳሌ ሰምተህ ሊሆን ይችላል 5 ሚሊዮን ኮደርስ የሚል ኢኒሺየቲቭ አለን። 5 ሚሊዮን ኮደርስ ያለው እኛ 5 ሚሊዮን ሰው ቁጭ ብሎ ኮድ ይጻፋል አልንም። አንዱ ኮርስ ዲጂታል ስኪል ነው። እንዴት ኤአይ መጠቀም እንደሚችል ኤአይን ተጠቅሞ ስራውን እንደሚሰራ የሚሰጥ ቤዚክ ኮርስ ነው። ይሄ ኮርስ ለትልቅ ለትንሽ ለሴት ለወንድ አይልም። ለማንም ሰው አሁን በማንበብ መጻፍ የማይቸገር ስልክና ኮምፒውተር መጠቀም የሚችል ሰው ሁሉ ይሄንን ኮርስ ቢወስድ በቀላሉ ብዙ ነገሮች ሊያገኝ ይችላል። እኔ በግሌ የምጠቀምባቸው በጣም በርካታ ጉዳዮች አሉ። አንድ ሀገር በመሄድበት ሰዓት ወይ አንድ ሰው በማገኝበት ሰዓት ድንገት ከሆነብኝ ሲስተም እጠቀማለሁ። ስለሰውየው በቂ የሆነ መረጃ በሰዓታት ውስጥ በደቂቃ ውስጥ አገኛለሁ። እሱን ተጠቅሜ ሰውየው ጋር ፍሬያማ ንግግር አደርጋለሁ እና ያን ነገር ለማጥናት እንደ ድሮ ማገላበጥ፣ ዶክመንት መጻፍ፣ ማንበብ ሰዎች ማስቸገር ቢሆንና አሁን አንድ አይደለም። ዲጂታል ስኪል ሲባል ለየለት ስራችን የምንጠቀምበት ነገር የምናገኝበት ነው። ለምሳሌ ድሮ እናንተ ሀገር ስመጣ በጣም ደስ ከሚለኝና ከአገሬ ቢኖር ብዬ ከማስበው ነገር አንዱ ጂአይኤስ ሲስተም ነው። በቀላሉ መኪና ተከራይተህ ወይም ከወዳጅ ወስደህ የምትፈልግበትን አድራሻ ሞልተህ እየተመራህ መንዳት በኢትዮጵያ ውስጥ የሚሳካ ነገር አድርጌ ብዙ ማስበው ጉዳይ አልነበረም። ዛሬ ያ ነገር ተችሎ ግን ዲጂታል ስኪል ስለሌለ ሰዎች ደግሞ የማይጠቀሙበት መሆኑን ስታይ፣ የሚጠቀሙበት አሉ አቬለብል ነው ቴክኖሎጂው፣ የማይጠቀሙበት መሆኑን ስታይ ቴክኖሎጂ ብቻ ሳይሆን ያን የመጠቀም አቅም ስኪሉ ምን ያክል ኢምፖርታንት እንደሆነ ያመላክታል። ኢትዮጵያ ውስጥ ያሉ ወጣቶች፣ አፍሪካ ውስጥ ያሉ ወጣቶች ብንፈልግም ባንፈልግም የነገውን ዓለም ፌት የሚወስኑ ናቸው። በኤአይ ዘመን አንተም ሰምተህ ይሆናል ብዙ ፈጠራ ከአፍሪካ እንደሚወጣ ይጠበቃል። እንደከዚህ ቀደሙ በፋይናንስ ወይም በአክሰስ ምክንያት የሚቀር ሳይሆን ብዙ ፈጠራዎች ይፈጠራሉ። ችግሩ ያለው እኛ ጋር ስለሆነ ያንን ፈጠራ እናቆየዋለን ወይ አናቆየውም ጉዳይ ነው። አነጋጋሪ ኢሹ ሊሆን ይችላል። ግን ፈጠራ ምንም ጥርጥር የለውም በመጪው ዘመን አብዛኛው ፈጠራ የሚካሄደው አፍሪካ ውስጥ ነው። ወጣቶች አሉ የሚሞክሩ የሚዳፈሩ እና ደግሞ ችግር በየቦታው የሚያዩ ያን ለመፍታት በሚያደርጉት ጥረት ውስጥ በጣም ብዙ ዕውቀት ጀነሬት እንደሚያደርጉ ይጠበቃል። እና ወጣቶች መሞከር አለባቸው። መፍትሄ ተኮር መሆን አለባቸው። ሲያድጉ አሳዳጊ መሆን አለባቸው። ከፍ ሲሉ ወደ ላይ ጎታች እንጂ ወደታች ደፋቂ መሆን የለባቸው። እነዚህን አቲቲዩድስ እስከገነቡ ድረስ ለማወቅ ሁሌ ለመማር ትምህርት አያልቅም፣ ትምህርት አይበቃም። ሁሌ ለመማር ዝግጁ ካልሆን በቀር በሆነ ጊዜ የምናቀው ዕውቀት መሰረት ይሆን እንደሆን እንጂ የመጨረሻ ፍሬ የምንቀምስበት ሊሆን አይችልምና ሁሌ ለመማር ዝግጁ መሆን፣ ለማካፈል ዝግጁ መሆን፣ ለመፍትሄ የምንጥር መሆንን ካስቀደምን የኢትዮጵያ ወጣቶች ተስፋ አላቸው። አሁን ብዙ ቦታ ሲሄድ እደነቃለሁ። ህፃናት ሮቦትስ የሚሰሩ በጣም ህፃናት ስታይ፣ ሮኬት የሚሰሩ ሰዎች ስታይ 20 ዓመት 30 ዓመት የቆመ አውሮፕላን አስነሳለሁ የሚል ወጣት ስታይ በየቦታው የሚገርሙ ሰዎች አሉ። እነሱን ለመስራት እንዲችሉ ምቹ ከባቢ ከተፈጠረላቸው መፍጠር የሚያስችል አቅም እንዳለ ይታያል በብዙ መንገድ። አምና ያየኸውን ኤግዚቢሽን ዘንድሮ ደግሞ ብዙ አሻሽለው ታያለ። ብዙ ነገር ኢትዮጵያ ውስጥ ይፈጠራልና ያን እየደገፍን ከኛም አልፎ ወደ አፍሪካ ከአፍሪካም ደግሞ እየተማርን እየተጋገዘን ከሄድን መጪው ዘመን ምንም ጥርጥር የሌለው የኢትዮጵያና የአፍሪካ ዘመን እንደሚሆን ሙሉ እምነት አለኝ። ወጣቶች ያን እያሰቡ በተስፈኝነት ስሜት
በቀና አስተሳሰብ ስሜት መንቀሳቀስ ያስፈልጋል። ሰው ተስፋ ከሌለው ብርሃን የለውም። ብርሃን ከሌለው ደግሞ አይን ቢኖረው ማየት አይችልም። እና ተስፋ በጣም አስፈላጊ ነው። ተስፋው ደግሞ ለመልካም ነገር መሆን እንችል አድርገን ከፈጠርናቸው ሁሌ የሚማሩ ከሆነ ይጨበጣል ነው እንግዲህ እንደ ወትሮው ይጨበጣል፣ ይቻላል፣ ይደረሳል ነው የኔ እምነት።